ዱለት ነው። ዱለት ደግሞ ይሄ በጣም ጥሬ ዱለት የሚባለው ነው። በጣም ነው የሚጣፍጠው እና ስለዚህ ብትሞክሩት፣ ግን በእጅ መከተፍ አለበት። ጥሬ ዱለት ሲሆን አጥባችሁ በደንብ አጥባችሁ በእጃችሁ ከፍትፋችሁ በእጃችሁ ነው መታሸት እንደዚህ ያለበት። ዱለትና ክትፎ በደንብ እንደዚህ መታሸት አለበት። ጣዕሙ የሚወጣው በማንኪያ ዝም ብሎ ገለብ ገለብ አይደለም። ጓንት ካላችሁ ጓንት አድርጋችሁ፣ ይሄ ለቤት ስለሆነ ችግር የለውም ታያለሽ። ስለዚህ እንደዚህ አድርጋችሁ በደንብ ታሽቶ ከዛ ከላይ ምንድነው ቃሪያ፣ ሽንኩርት ታስገባላችሁ። ፍሬሽ ቃሪያ፣ ፍሬሽ ሽንኩርት። ማብቂያ ላይ ግን እንደዚህ መታሸት አለበት። በማንኪያ በፍጹም አይሆንም፣ ጣዕሙም አይወጣም። መከተፍም ያለበት በተለይ ጨጓራው መከተፍ ያለበት በእጅ ነው። ይሄን ይመስላልና ክትፎና እንትን እንደዚህ ጥሬ ዱለት በእጅ ነው እየታሸ እንዳይቃጠል ለብ እንዲል እንዲያገላበጣችሁ ነው መሰራት ያለበት። እኛ ያው እንግዲህ ለጊዜው ጓንት ስለሌለን በእጃችን ገፍተንበታል፣ ግን ራሳችን ስለምንበላው ችግር የለውም። በተረፈ በተባል ዝግጅት ይሄን ይመስላልና ዱለት ጥሬ ዱለት የቀመሰ የበሰለ ዱለት አይበላም እና ሞክሩት። በተለይ ኢትዮጵያ ውስጥ ያላችሁ እድለኛ ናችሁ። በደንብ ፍሬሽ የማግኘት እድልም ስላለባችሁ እንዴት ዱለት ይሰራል፣ እንዴት ይጠበሳል? መጠበስ የለበትም። ለብ ለብ ተደርጎ ነው ትክክለኛ የዱለት ጣዕም የሚወጣው ማለት ነው። እና አሁን ይሄ ቅድም ያሳያችሁ ነው። አሁን በቃ እየበሰለ ሲመጣ መጨረሻ ላይ በእጅ የተከተፈ ቃሪያና እንደዚህ ሽንኩርት ይገባበታል። ግን መጀመሪያ ከመጀመራችሁ በፊት ከመጥበሳችሁ በፊት ስጋውንና ጨጓራውን አብራችሁ ልክ እንደ ክትፎ ወደ ቅቤ ሳታስገቡ በሚጥሚጣ አርጋችሁ በኮረሪማ አርጋችሁ አሽታችሁ ነው ቅቤ ያቀለጣችሁ። ከዛም በኋላ እንደገና እሳት ላይ ማሸት የሚጀምሩት ማለት ነው። እንደዛ ነው መሆን ያለበት። ያሁን በቃ መጨረሻው ነው። መጨረሻ ላይ እንትኑ በጣም መብሰል የለበትም ሽንኩርቱ። ስለዚህ ለብ ለብ ዱለት ስለሆነ ሽንኩርቱና ቃሪያ መጨረሻ ላይ ነው። እንደ ኖርማል ዱለት አይጠበስም ማለት ነው። ስለዚህ መጨረሻ ማሰረጊያው ይሄ ነው። ይሄን ይመስላል።